እውነተኛ ባህታዊ ነው ይሄ የምላችሁ። በዋሻ ውስጥ ሆኖ ሲጸልይ አንድ አባት ይመጣሉ። እኛ አባት በጀልባ ተሳፍረው እስቲ እዚህ ደሴት ላይ ትንሽ አረፍ ልበል ብለው አረፍ ሊሉ ሲገቡ ድምጽ ሰሙ። ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል እያልጎመጎመ። ቀረብ ሲሉ በጣም ያስፈራ ሰው ገረማቸው። ጸሎቱን ግን ሲሰሙ ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ ብሎ። ምን አትበለኝ? ብቱናው ይገርማል፣ ምናኔው ይገርማል፣ ጸሎቱ ግን ያስደነግጣል። ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱት። መጣ፣ ተሳለመ መስቀል። ማነ? እንዴት ነዚህ ምን ትሰራለህ? እንደዚህ ነው። ስንት ዓመት ወዲህ ይህን ያህል? ጥሩ ነው ያለ ያስከው ነገር ግን የምትጸልየው ጸሎት በጣም ይከብዳል። ምን ነው አለ። አትማረኝ የሚል ጸሎት ከየት ነው ያመጣኸው? አይ አንድ መነኩሴ መተውን ያስተማሩኛል። አይ ሰይጣን የተጫወተባሉት። ሰይጣን መነኩሴ ነኝ ብሎ መጥቶ የውሸት ነገር አስተምሯል። እና ምን ብዬ ልጸልይ አለ። አባታችን ይበላል። አላውቅም አለ። ቅድስና እንጂ እውቀት የለውም። አላውቅም አለ። እውቀት ያስታበያል፣ ፍቅር ግን ያንጻል ይላል ቅዱስ ጳውሎስ። አይ ገረማቸው። ቁጭ አድርገው እኔ እናንተ የምናውቀውን አቡነ ዘበሰማያት ቁጭ አድርገው አስተማሩት። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ። በደንብ አስጠኑት። ከዛ ሲችለው በልበቃ እኔ ልሄድ ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ። ቆሞ ሸኛቸው፣ እጁን እያወዛወዘ በጣም ደስ ብሎት በፍቅር አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን። አባታችን በሰማያት የምትኖር ስምህ ይቀደስ ብሎ ጠፋበት። ቆይ ልመልሰው። በሰማያት የምትኖር ስምህ ይቀደስ ጠፋበት። ቢለው ቢሰራው እምቢ አለ። አይ እኚህ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና ስምህ ይቀደስ ብሎ